የኢትዮጵያ ፕሪሚየር ሊግን ተቀላቀለ። ከውጭ በኢንተርናሽናል ቻምፒዮንስ ካፕ ቦሩሲያ ዶርትመንድ ኤሲ ሚላንን 3-1 በሆነ ውጤት አሸነፈ። ጤና ይስጥልን እንደምንላችኋል ክቡራን ተመልካቾቻችን። አሁን ደግሞ ወደ ሰዓቱ የስፖርት ዜናዎች ነው የምናልፈው። ከዜናዎቹ ጋር ሙሉጌታ ክፍሌ ነኝ። በኢትዮጵያ ከፍተኛ ሊግ መቀሌ ከተማ ሀዲያ ሆሳዕና 2-1 በሆነ ውጤት በማሸነፍ ወልዋሎ ዓዲግራት ዩኒቨርሲቲና ጅማ ከተማን ተከትሎ የኢትዮጵያ ፕሪሚየር ሊግን ተቀላቀለ። ጨዋታውና የአሰልጣኝ አስተያየቶችን ማንደፉ ታደሰ እንደሚከተል ያቀርባቸዋል። መቀሌ ከተማ ሀዲያ ሆሳዕናን 2-1 በማሸነፍ ወደ ፕሪሚየር ሊጉ መግባቱንም አረጋግጧል። ጨዋታውን ስንመለከት ሀዲያ ሆሳዕና ቀዳሚ ጎል ቢያስቆጥርም ከዛ በኋላ የሀዲያ ሆሳዕና ደስታ መዝለቅ የቻለው ለ2 ደቂቃ ነው። ከ2 ደቂቃ በኋላ በ14 እና በ16ኛው ደቂቃ ላይ ሀዲያና መቀሌ ከተማ አንዳንድ ጎል አግብተው አቻ ሆኗል። በጨዋታው ማለ ያጋጠመው ዋናውና ትልቁ ነገር ዝናብ ዘንቦ ስለነበረ ጨዋታው ተቋርጧል። መሬቱ ዝናቡን በመምጣቱ ምክንያት ጨዋታው ቀጥሏል። ከረፍት መልስ 15 ቁጥር ለባሹ ዮሴፍ ኃይሉ በቀጥታ የመታት ኳስ መረብ ላይ በማረፏ መቀሌ ከተማ ወደ ፕሪሚየር ሊጉን ማለፉን ያረጋገጠበትን ትኬት ቆርጧል። በጨዋታው ዙሪያ አሰልጣኞቹን አነጋግረናል። የአሰልጣኞቹን አስተያየት እንከታተል። እነሱ በጣም ብዙ ጉልበት ነበራቸው ማለት ይቻላል። በዛ ጉልበታቸው ደግሞ የረጅም ኳስ ብቻ ጨዋታ ነበራቸው። ስለዚህ እኛም የጭንቅላት ጨዋታ ነው እየተጫወትን የነበርነው። ዞሮ እግር ኳስ ግን የጭንቅላት ጨዋታ ስለሆነ የጭንቅላት ጨዋታ አሸንፈናል። ራሳችን በሰራነው 2 ስህተቶች ተሸንፈን የወጣነው። ያገኘናቸውን ብዙ አጋጣሚዎች እንዳያችሁት ጎል ጋር በመድረስ ከፍተኛውን ብልጫ ይዘን ነበረ። ቲሜ እስከ 90 ደቂቃ ድረስ መጫወት ችሎ ነበረ። ግን ዛሬ ያው የኔ ቀንና የልጆቼ ቀን ስላልሆነ ተሸንፎተናል። መቀሌ ከተማ ወደ ኢትዮጵያ ፕሪሚየር ሊግ መቀላቀሉን ተከትሎ የመቀሌ ከተማ ነዋሪዎች አደባባይ በመውጣት ደስታቸውን ገልጸዋል። በስፍራው የሚገኘው ባልደረባችን አስማማየ ነው አስተያየቶቹን አሰባስቧቸዋል፣ እንደሚከተል ያቀርበዋል። የመቀሌ ከተማ የእግር ኳስ ክለብ ወልዋሎ ዓዲግራት ዩኒቨርሲቲ እና ጅማ ከተማን በመከተል በቀጣይ ዓመት የኢትዮጵያ ፕሪሚየር ሊግ ተሳትፎን በማረጋገጡ በዚህ የመቀሌ ከተማ ምርጥ በሆነው ሮማናት አደባባይና በተለያዩ የከተማ አካባቢዎች ህዝቡ እንደምትመለከቱት የተሰማውን ከፍተኛ ደስታ እየገለጸ ይገኛል። በጣም ደስ ብሎኛል። ለመቀሌ ከተማ እንኳን ደስ አላችሁ እላለሁ። እኔ በጣም ነው ደስ ያለኝ፣ ቃላት ያጥረኛል ለመግለጽ። የመቀሌ ክለብ ስላለፈ በጣም ደስ ብሎኛል። በጣም ደስ ብሎኛል። በጣም ነው ደስ ያለን። በጣም አሪፍ ነገር ነው። በጣም ደስ ብሎናል። በሚቀጥለው ዓመት የኢትዮጵያ ፕሪሚየር ሊግ የመቀሌ ከተማ የእግር ኳስ ክለብ ተፎካካሪ እንዲሆንም አስፈላጊውን ድጋፍ እንደሚያደርጉ የከተማዋ ነዋሪዎች ገልጸውልናል። ኢትዮጵያ ብሮድካስቲንግ ኮርፖሬሽን አስማማየ ነው፣ መቀሌ።